ዘመናዊ ህንፃዎች ከውጭ ሲታዩ በቀላሉ የተሰሩ ሊመስሉ ይችላሉ። ነገር ግን በውስጣቸው የሳይንስና የቴክኖሎጂ ዓለም ተቀናጅተው ይገኙባቸዋል። እያንዳንዱ ግንብ፣ መስኮት፣ ወለል በጥንቃቄ የታሰበበትና የተራቀቀ ስርዓት ውጤቶች ናቸው። ዛሬ ህንፃዎች ለመኖሪያ ወይም ለስራ ቦታ ብቻ የሚያገለግሉ አይደሉም። ይልቁንም ስማርት፣ ቆጣቢና አንዳንዴም ለሰዎችና ለአካባቢው በሚሰጡት ምላሽ ልክ እንደ ህያው ነገር የሚቆጠሩ ናቸው። ከመሰረታዊው ሐሳብ እንጀምር። መዋቅር ወይም ስትራክቸር። አንድ ህንፃ ጠንካራና ደህንነቱ የተጠበቀ መሆን አለበት። የምህንድስና ስራ የሚጀምረው እዚህ ጋር ነው። መሐንዲሶች እንደ ስበት፣ ንፋስና የመሬት መንቀጥቀጥ ያሉ ኃይሎችን ለመረዳት ከፊዚክስ ዕውቀትን ይጠቀማሉ። እያንዳንዱ ህንፃ የራሱን ክብደት ከመሸከም ባለፈ በውስጡ ያሉትን ሰዎች፣ የቤት ዕቃዎችና መሳሪያዎች መደገፍ አለበት። እንደ ኮንክሪት፣ ብረት እንዲሁም መስታወት ያሉ ቁሳቁሶች የሚመረጡት ጠንካራና እምነት የሚጣልባቸው ስለሆኑ ነው። ኮንክሪት ለጭነት ወይም ኮምፕሬሽን ኃይል ተስማሚ ነው። ይህም ማለት ከላይ የሚመጣን ከባድ ክብደት የመቋቋም አቅም አለው። ብረት ደግሞ ለመሳብ ወይም ቴንሽን ኃይል ጥሩ ነው። ይህም ማለት የሚጎትቱ ኃይሎችን መቋቋም ይችላል። እነዚህ ቁሳቁሶች ሲገናኙ ጠንካራና ተለዋዋጭ የሆኑ መዋቅሮችን ይፈጥራሉ። ሌላው ጠቃሚ የግንባታ ቴክኖሎጂ ክፍል መሰረት ነው። መሰረት ከመሬት በታች የሚገኘው የህንፃው ክፍል ሲሆን ህንፃውን ከመሬት ጋር ያገናኘዋል። መሰረቱ ደካማ ከሆነ መላው ህንፃ ሊፈርስ ይችላል። መሐንዲሶች ግንባታ ከመጀመሩ በፊት የአፈሩን ሁኔታ ያጠናሉ። መሬቱ ምን ያህል ጠንካራ እንደሆነና ምን ያህል ክብደት መሸከም እንደሚችል ይፈትሻሉ። በአንዳንድ ቦታዎች አፈሩ ለስላሳ ስለሚሆን ወደ መሬት ጠልቀው የሚገቡ መሰረቶችን ይጠቀማሉ። በሌሎች ቦታዎች ደግሞ ጥልቀት የሌላቸው መሰረቶች በቂ ናቸው። ይህ የማይታየው የህንፃ ክፍል ምንም እንኳን ባይታይም በጣም አስፈላጊ ከሆኑት የህንፃ ክፍሎች ግን አንዱ ነው። ዘመናዊ ህንፃዎች ጠንካራ ብቻ ሳይሆኑ ቆጣቢም ናቸው። አርክቴክቶችና መሐንዲሶች አነስተኛ ኃይል የሚጠቀሙ ህንፃዎችን ለመንደፍ በጋራ ይሰራሉ። ለምሳሌ የፀሐይ ብርሃን እንዴት ወደ ህንፃው እንደሚገባ ያስባሉ። ትላልቅ መስኮቶች በቀን ውስጥ ሰው ሰራሽ መብራት የመጠቀም ፍላጎትን ይቀንሳሉ። ነገር ግን ከፍተኛ የፀሐይ ብርሃን ህንፃው እንዲሞቅ ያደርግ ይችላል። ስለዚህ ሙቀትንና ብርሃንን መቆጣጠር የሚችል ልዩ መስታወት ይጠቀማሉ። ይህ ስማርት መስታወት ወይም ሎው ኤሚሲቪቲ ግላስ ይባላል። ይህም ህንፃው በበጋ ወቅት ቀዝቃዛ፣ በክረምት ደግሞ ሞቅ ያለ እንዲሆን ይረዳል። በህንፃዎች ውስጥ ያለውን የሙቀት መጠን መቆጣጠር ሌላው ትልቅ ቴክኖሎጂ ነው። ይህ የሚከናወነው በኤችቪኤሲ ሲስተም ነው። ኤችቪኤሲ ማለት ማሞቂያ፣ አየር ማናፈሻና አየር ማቀዝቀዣ ማለት ነው። እነዚህ ስርዓቶች በህንፃው ውስጥ ያለውን አየር ይቆጣጠራሉ። የሙቀት መጠኑ ምቹ እንዲሆን ያደርጋሉ። ንጹህ አየር ያስገባሉ፣ እንዲሁም የተበከለ አየርን ያስወግዳሉ። በዘመናዊ ህንፃዎች ውስጥ እነዚህ ስርዓቶች በጣም የተራቀቁ ናቸው። በክፍል ውስጥ ባሉ ሰዎች ብዛት ወይም በቀኑ ሰዓት ላይ በመመስረት ራሳቸውን ማስተዳደር ይችላሉ። ይህም ኃይልን ይቆጥባል፣ ምቾትንም ይጨምራል። ኤሌክትሪክ ለህንፃ ቴክኖሎጂ ቁልፍ ክፍል ነው። እያንዳንዱ ህንፃ ለመብራት፣ ለቁሳቁሶችና ለማሽኖች ኃይል ያስፈልገዋል። ነገር ግን ዘመናዊ ህንፃዎች ኤሌክትሪክ ከመጠቀም ባለፈ የራሳቸውን ኃይል ያመነጫሉ። የፀሐይ ብርሃን ሰሌዳዎች ወይም ሶላር ፓኔልስ ለዚህ የተለመዱ ምሳሌዎች ናቸው። አንዳንዶቹ ደግሞ የንፋስን ኃይል ወይም ከመሬት በታች የሚገኝ ሙቀትን ጂኦተርማል ኤነርጂ ይጠቀማሉ። እነዚህ ቴክኖሎጂዎች የነዳጅ አጠቃቀምንና የአካባቢ ብክለትን ለመቀነስ ይረዳሉ። በህንፃዎች ውስጥ ያለው የውሃ ስርዓትም በጣም አስፈላጊ ነው። ንጹህ ውሃ መግባት፣ ቆሻሻ ደግሞ መውጣት አለበት። መሐንዲሶች ይህንን ለማስተዳደር የቧንቧ መስመሮችን ይነድፋሉ። በዘመናዊ ህንፃዎች ውስጥ ውሃ ቆጣቢ ቴክኖሎጂዎች በሰፊው ጥቅም ላይ ይውላሉ። ለምሳሌ አነስተኛ ውሃ የሚጠቀሙ ሽንት ቤቶችና የቧንቧ ራሶች የውሃ ፍጆታን ይቀንሳሉ። አንዳንድ ህንፃዎች የዝናብ ውሃን ሰብስበው ለጽዳት ወይም ለአትክልት ማጠጫነት መልሰው ይጠቀማሉ። ሌሎች ደግሞ ከሲንክና ከሻወር የሚወጣውን ውሃ ግሬ ዋተር አጣርተው ለመጠጥ ያልሆኑ ተግባራት ላይ ያውሉታል። በአሁኑ ጊዜ በህንፃ ቴክኖሎጂ ውስጥ በጣም ትልቅ ከሆኑ ዘርፎች አንዱ ስማርት ሲስተሞች ናቸው። ስማርት ህንፃዎች ሴንሰሮችን፣ ሶፍትዌሮችንና አውቶሜሽንን ይጠቀማሉ። ሴንሰሮች እንቅስቃሴን፣ ሙቀትን፣ ብርሃንንና የአየር ጥራትን ለመለየት ይችላሉ። መረጃው የተለያዩ የህንፃው ክፍሎችን ወደሚቆጣጠር ማዕከላዊ ስርዓት ይላካል። ለምሳሌ ሰው በሌለበት ክፍል ውስጥ መብራቶች ራሳቸውን በራሳቸው ሊያጠፉ ይችላሉ። የደህንነት ስርዓቶች ደግሞ መግቢያዎችን በመከታተል
ችግር ካለ ማስጠንቀቂያ ይሰጣሉ። ይህ ሁሉ ህንፃዎችን የበለጠ ቀልጣፋና ደህንነታቸው የተጠበቀ ያደርጋቸዋል። ሊፍቶች ሌላ የተራቀቀ የቴክኖሎጂ ምሳሌዎች ናቸው። ረጅም ህንፃዎች ውስጥ ሊፍቶች በጣም አስፈላጊ ናቸው። ዘመናዊ ሊፍቶች ፈጣን፣ አስተማማኝና ስማርት ናቸው። አንዳንዶቹ ሰዎች የሚሄዱበትን ፎቅ አስቀድመው የሚመርጡበት ሲስተም አላቸው። ይህም የጥበቃ ጊዜን ይቀንሳል፣ ኃይልንም ይቆጥባል። በጣም ረጅም ህንፃዎች ውስጥ ደግሞ በአንድ ጊዜ ብዙ ሰዎችን መጫን የሚችሉ ባለ 2 ፎቅ ደብል ዴክ ሊፍቶች ጥቅም ላይ ይውላሉ። ህንፃዎች በእሳት አደጋ ወቅት ሰዎችን የመጠበቅ ግዴታ አለባቸው። ይህም የእሳት አደጋ ማስጠንቀቂያዎችን፣ ውሃ የሚረጩ መሳሪያዎችን ስፕሪንክለርስ፣ እንዲሁም እሳት የሚቋቋሙ ቁሳቁሶችን ያካትታል። ዘመናዊ ስርዓቶች ጭስን ወይም ሙቀትን በፍጥነት መለየትና ወዲያውኑ ምላሽ መስጠት ይችላሉ። እንዲሁም ወደ አስተማማኝ መውጫ የሚያመሩ መንገዶችና የአደጋ ጊዜ መውጫዎች ይኖራቸዋል። ዛሬ ብዙ ህንፃዎች ለአካባቢ ተስማሚ ሆነው ይነደፋሉ። እነዚህም አረንጓዴ ህንፃዎች ይባላሉ። አነስተኛ ኃይልና ውሃ ይጠቀማሉ፣ እንዲሁም አነስተኛ ቆሻሻ ያመነጫሉ። ጥቅም ላይ የሚውሉ ቁሳቁሶችንም በጥንቃቄ ይመረጣሉ። አረንጓዴ ጣሪያዎች ወይም በተክሎች የተሸፈኑ ጣሪያዎች ሙቀትን ለመቀነስና የአየር ጥራትን ለማሻሻል እየተለመዱ መጥተዋል። ቀደም ባሉት ጊዜያት ህንፃዎች በእጅና በዝግታ ይገነቡ ነበር። ዛሬ ግን ማሽኖችና ዲጂታል መሳሪያዎች ጥቅም ላይ ይውላሉ። ለምሳሌ BIM ወይም ቢልዲንግ ኢንፎርሜሽን ሞዴሊንግ የተባለው ዲጂታል ሞዴል ግንባታ ከመጀመሩ በፊት ችግሮችን ለመፍታት ይረዳል። ድሮኖች መሬትን ለመለካትና የግንባታ ሂደቱን ለመከታተል ያገለግላሉ። በአንዳንድ ሁኔታዎች ደግሞ የ3D ፕሪንቲንግ ቴክኖሎጂ የህንፃ ክፍሎችን ለመስራት ጥቅም ላይ ይውላል። ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።